ወደተሻለ ይጃሉ መነጋገር እንችላለን። ስሜ መሐመድ ይባላል። መሐመድ ብለህ ትጠራኛለህ ማለት ነው። ስሜ ማን ነው አልኩ? መልካም መሐመድ ብለኸኛል። እንቀጥላለን። ከንማማር ጋር ተጨርሳችሁ ስሜ ነው። እሺ መሐመድ ብለህ እየጠራኸኝ ታናግረኛለህ በስነ ስርዓት ማለት ነው። ስለዚህ ግን ሳወራ ካሁን በኋላ እንደ እስልምና ነው ማወራ፣ አንተም ደግሞ እኔን እንደ ክርስቲያን ነው የምታወራኝ። በጣም ደስ ይለኛል። ችግር የለውም። ብስሚላህ ራሕማን ራሒም አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። አላህ ስብሓነሁ ወተዓላ ወረፈዕና ለከ ዚክረክ ይላል፣ መወሳትህንም ከፍ አድርገንልሃል ይላል። የነቢዩን ሰለላሁ ዓለይሂ ወሰለም መወሳትን ነው። የቅርብ ጊዜ ትውስታችን ነው። አንድ ግለሰብ እዚህ ቲክቶክ ላይ ሙሐመድ የሚለውን ስም እንዲያፍሩበት አደርጋለሁ በሚል ዛቻ ነገር አስቀምጦ ነበር። እንዳልሆነ ወንድሞቻችን አሳይተውታል። ሁላችንም እንደምንኮራበት ማንም የፈለገውን ቅጥፈትና ውሸት ያው እንደለመዱት ማለት ነው ቀጣጥፎ ቢናገርም የነቢዩን ሰለላሁ ዐለይሂ ወሰለም ስም መኩሪያችን የምንወደው ለልጅ ልጆቻችን የምናወርሰው ስም እንደሆነ አሳይተናል በደንብ አድርገን። የሚገርመውን ነገር ደግሞ ልንገራችሁ፣ የጨዋታውን ማለቂያ ጌም ኦቨር የተባለበትም ማለት ነው። ትናንትና ያ ግለሰብ የነቢዩን ሰለላሁ ዐለይሂ ወሰለም ሙሐመድን ስም እያጠለሸ በነበረበት ሰዓት ከሱ ጋር ሆኖ ሙስሊሞችን ሲከራከር የነበረው አሁን ላይ ወንድማችን የሆነው አንዱ ወንድማችን በቅርቡ ትናንትና ከትናንት ወዲያ እርግጠኛ አይደለሁም እዚሁ ቲክቶክ ላይ ልጁ በዛተበት ፕላትፎርም ላይ ያን ነገር በዛተው ልጅ ፊት ለፊት መጥቶ ሙሐመድ የሚለውን ስም እንዳወጣ እንደሰየመ በግልጽ ተናግሮ ስሜም ሙሐመድ ሆኗል፣ ሙሐመድ ብለህ ጥራኝ አለው። የሰለመው እኮ ከዛቻው በፊት እኮ አይደለም፣ ታፍሩበታላችሁ ከተባለ በፊት እኮ አይደለም፣ ላ ከተዛተ በኋላ ነው የሰለመው። ይህ ወንድማችን ሙሐመድ ብለህ ጥራኝ፣ ማን ያልኩህ ሙሐመድ አስባለው ማለት ነው። ጨዋታው አለቀ خلاص። ታፍሩበታላችሁ የምትሉትን ነገር እንኳን እኛ ተወልደን ያደግንበት ቀርቶ ሐቅን ፈልገው በርብረው ያገኙ ወንድሞቻችን የሚወዱት ስም ነው፣ የሚኮሩበት ስም ነው። ወንድማችን ሙሐመድ ትናንትና ጉድ አይዲያ የነበርከው ወንድማችን አንጀታችንን አርሰህናል ወላሂ العظيم። ያንን የሚናገረውን ንግግር እንኳን የማያውቅን ግለሰብ አንድ ቀን እንኳን ተሳስቶ ትክክለኛን ነገር የማይናገርን ግለሰብ ፊት ለፊቱ ቁጭ ብለህ ሙሐመድ የሚለውን ስም እንደምትኮራበት አስረግጠህ መናገርህና ሙሐመድ ብለህ ጥራኝ ማለትህ ላንተ ምን ያክል ነብይ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ደህና የተከበራችሁ ቤተሰቦቼ ደህና ናችሁ? አይገን ጋር አልሐምዱሊላህ ሰላም ብያለሁ። ሰላማችሁ በዝት ይበልልኝ። ዛሬ የመጣው በጥሩ ነገርና በጣም ደስ በሚል ነገር ነው ማለት ነው። ትናንትና ቲክቶክ ላይ ሲካሄድ የነበረውን ያው ያያችሁ አይታችኋል ማለት ነው። ላላያችሁ ነውና ቲክቶክ ላይ እኔም አጋጣሚ ተቆራርጦ ነው ያየሁት ማለት ነውና ታስታውሳላችሁ ከዚህ ቀደም ማለት ነው ኦፍ የሚባል ሰውዬ ሙሐመድ የሚባለውን ስም እንዴት ጣሉት ነው ምናረገው እያለ ሲል የነበረ ሰውዬ ነውና ሌሎችም በጣም መጥፎ ንግግር ሲናገር የነበረ ሰውዬ እንደሆነ ሁላችንም እናውቃለን። ለእስልምና ያለው ጥላቻ ማለት ነው በጣም እስከጥግ ድረስ ነውና ወንድማችን ይሄውም ወንድማችን ሁዳ ማለት ነው። እሱም ወንድማችን ራሱ በአንድ ቤቱ ሲናገር ነበርና እኔ ለእስልምና ያለኝ ጥላቻ በጣም እስከጥግ ድረስ ነበረ። እንደውም አላህ ራሱ ምናምን ብዬ እስከ መጻፍ ምናምን ድረስ እጅ ያለው ምናምን ብዬ እስከ እንትን እስከምል ድረስ በስቅል ነገር እስከማነሳ ድረስ ምናምን ብሎ ራሱ በአንድ ቤቱ ሲያወራ ነው እኔ ራሴ የሰማሁት ማለት ነውና ያው ዙሮ የሚሰራው የነበረው ክርስቲያን ነበረ። ንጽጽር እንደዚህ ክርስቲያኖች አላህ አይደለም የሚከራከሩት እንደሱ ነበርና ኢምራን ጋር ሲከራከር ነበረ። እንደውም ቲክቶክ ላይ ቅድም ላይ እያወራሁ ነበር እኔ ጋር እኮ እንደዚህ ብለህ ስትከራከር ነበረ፣ ግን አልሐምዱሊላህ አሁን ወደ እስልምና መጥተሃል እያለ ሲለው ነበር። ብቻ ለኩልሃል ብዙ ስመራመር ነበረ ቁርአንንም እንትን ስለው ልተው እያልኩ እንትን ምልበት በቃ ነፍስዬ ጋር በጣም እንትን ስል ነበረ አለ እና እኔ ትናንትና እያለቀስኩ ነበረ ሳዳምጥ የነበረው ማለት ነው። አላህ ሱብሓነሁ ወተዓላ ኩን ፈየኩን ነው፣ ሁን ያለው ይሆናል። አላህ የወደደው ነው ደግሞ እስልምና የሚሰጠው ማለት ነው። እፎይ የተሳደበው ይሄ ልጅ እስላም
እስልምናን አልተቀበለም ነበረ። ተመቀበሉ በፊት ነበረ ማለት ነው ይሄ የተሰደበውና ትናንትና ምንድነው ያለው ላኢላሀ ኢለላህ ሙሐመድ ረሱሉላህ በጣም ደስ የሚልና እኔ አላውቅም ምናምን አለው እፎይ ማለት ነው። አንተ ተገኝም አሁን ግን እኔ ሙስሊም ነኝ ስሜም ደግሞ ማን ይባላል ብሎ ነው የጠየቀው። ስሜም ደግሞ ሙሐመድ ይባላል አለ። ከዛ ስሜ ማን ነው አለው። ሙሐመድ ብልሃል አለው። አንተ እንደ እስልምና እኔ እንደ ክርስቲያን ሆነን እንወያያለን አለ። ሲወያዩ ነበር ግን ያው እነሱ ሊያስወሩትም አልቻሉም ነበረ። ኢብራሂምም ነበር ታስታውሱ፣ እሱ ልጅ የምታውቁ ካላችሁ ማለት ነው። እሱም እንደዚህ ማሻአላህ ጎበዝ ነው ማለት ነው። እንዝዝራይ እኔ እንደውም እንደ ክርስቲያን ነበር እንዲ ምናምን ያልኩ አንዳንድ ጊዜ ያላለው ማለት ነውና በጣም ነው ደስ ያለኝ። ስሜ ማን ነው ብሎ ሙሐመድ የሚባለውን ስም እንዴት ጠላ እናደርጋለን ብሎ ሲል የነበረ ሰውዬ ስሜ ማን ነው ብሎ ሲለው ሙሐመድ እና በጣም ነው ደስ ያለኝ። ወላሂ እያለቀስኩ ነበር ስሰማ የነበረው ማለት ነውና አላህ Subhanahu Wa Ta'ala የራሱ የሆኑ ባሮች ኖሩታልና አላህ ጽናቱንም ጥንካሬውንም ብርታቱንም ሰጥቶ ደግሞ ከዚህ የበለጠ ብዙ ትምህርት እንደሚሰጥና ብዙ እውቀት እንደ ዋሂዳ እንደሚሆን ምንም ጥርጥር የለውም። ዋሂዳን የምታውቁ ከሆነ በጣም ጠንካራ እሱም ሰለምቴ ነው፣ ግን ደግሞ በጣም ጠንካራ ማሻአላህ ተባረከላ። ሲጀመር ሰለምቴዎች ያላቸው ጥንካሬ ያላቸው በቃ እኛ ሙስሊም ሆነን ከተፈጠር ነው የበለጡ ናቸው ማለት ነው። በጣም ጠንካራዎች ጀግናዎች ናቸውና አላህ ይጨምርላቸው ማለት ነው። አሁን ለምሳሌ ቲክቶክ ላይ ያሉት ዋሂድ አለ፣ አሁን የራሱ ተማሪዎች አሉ። ዛህራ አለች፣ እሷም ሰለምቴ ናት፣ የራያ ልጅ ነኝ። እንደውም ደግሞ በጣም 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 ክርስቲያን ከሆኑ ቤተሰቦች በቃ ከህፃንነቴ ጀምሮ እየተማርኩ ነው ያደርኩት ክርስትና ምናምን እያለኝ አንድ ጊዜ ማነው የሆነ ልጅ ኢንተርቪው እያደረገ ስታወራ ሰምቻለሁ ማለት ነው። እና ሌሎቹም እና ደግሞ አሁን አዲስ የመጣቻለች እሷም ደግሞ ስለ አላህ Subhanahu Wa Ta'ala ውዴታ የአላህን ጣዕም እንዴት ነው ያልገባችሁ እያለ ሁለት ስታወራ ነበር። እሷም ደግሞ አዲስ ናትና እኔ ግርቦኛል። መንበር ቲቪም ላይ ሲቀርቡ የነበሩት ሁላቸውም በጣም ጠንካራ ታስታውሳላችሁ። ጅማ የሆነች ኸዲጃ የምትባል ጅማ ባለኒቃ ሚስት አንድ ሴት ልጅና አንድ ወንድ ልጇ እንደውም እያዘነ ማሻአላህ ተባረከላ ሙሐዚን ስሙም ደግሞ የሰሐቢ እንትን ነው የሰሐቢ ሳይሆን ብቻ እንደዛ ነው ስሙ ረሳሁት። የዛሬ 2 አመት 3 አመት መሰለኝ መንበር ቲቪ ላይ ቀርቦ የነበረው ማለት ነውና በጣም እንትና ጅማ ላይ አሁን እንትን ከፍታለች ማለት ነው። ቤቷ የነበረውን ወደ መድረስ አድርገዋለች ማለት ነውና በቃ በጣም ጠንካራ ጀግና ብርቱ ናቸው ሰለምቴዎችና ይዛች ልጅ ደግሞ በጣም ይገርማል። ህልሟ ራሱ እውን መሆኑ ዲኗ ላይ እንደዛ ሲመጣ መጽሐፍ ሲሰጣት ምናምን በቃ ይዛች ልጅ ላይ መንበር ቲቪ ላይ ገብታችሁ ኸዲጃ ብላችሁ እንትን በሩ ማለት ነው። ባለኒቃ ሚስት ናት። የዛሬ 2 አመት መሰለኝ አላሁ አለም ቆይቷል ማለት ነውና በቃ አጠቃላይ ሰለምቴዎች በጣም ጀግና ናቸውና እኔ ይገርሙኛል ማለት ነው። አላህም ደግሞ ጥንካሬውን ብርታቱን ሁሉንም ነገር ይሰጣቸዋል። እውቀትም ደግሞ ቁርአንን ለማሐፈዝ ጥሩ ነው እንትን የሚሉት ማለት ነው የሚሐፍዙት እንደኛ እንኳን እንደዚህ አይቆዩም ማለት ነውና እኔ በጣም ይገርመኛል። አላህ Subhanahu Wa Ta'ala ለኛም እንደነሱ ጠንካራ ብርቱ ምንሆን ያድርገን። እናንተ እኮ ከቤተሰቦቻችሁ ስላገኛችሁ ብዙ ፈተና ስላልደረሰባችሁና ብዙ መከራ ስላላያችሁ ነው የእስልምና ምንነት የማይገባችሁ እያለ ብቻ ማን እንደሆነ ረሳት እንጂ እንደዚህ እያሉ ሲናገሩ ነበርና ሱብሃንአላህ እኛም በኢማን ጠንካራ ሆነን አላህ Subhanahu Wa Ta'ala ሁል ጊዜ የምናወሳ በደናችን ብርቱ ጠንካራ ሆነን የምንቀጥል ያለ ያድርገን። አላህ Subhanahu Wa Ta'ala መጀመሪያ ሳይሆን የሰው ልጅ እና ወዶች የሰው ልጅ መጀመሪያ ሳይሆን መጨረሻው ሲያምር ነውና አላህ መጨረሻችንን ያሳምርልን ኢንሻአላህ። ሁሉም አንድ 3 ቀን የቀረኝ መለሳለሁ ይብላል ኢንሻአላህ። በጣም ደስ የሚል ብዙ ተማሪዎችን እያስተማረ እየቀየረ ያለ ወጣት ነውና እሱንም አላህ ይጠብቀው። ሰላም አለይኩም ወራህመቱላሂ ወበረካቱ።